ሰላም ናቲ ነኝ። ካልኩሌተር ከባዶ እንስራ የሚለውን ይሄኛው ፓርት ቱ ነው የሚሆነው። በዚህኛው ፓርት የምናየው ላጂክ ጌት ምን እንደሆነ እናያለን። 7 አይነት ላጂክ ጌቶች እናያለን። ሞስት ኤሰንሻል የሚባሉትን ሞስት ኤሰንሻል ወይ ካን የሚባሉት ላጂክ ጌቶች እናያለን። ትሩዝ ቴብል ምን እንደሆነ እናያለን እና ከሰባቱ ላጂክ ጌቶች አንደኛውን ኢንቨርተር ጌት ወይም ናት ጌት የሚባለውን እሱን ኢምፕሊመንት አድርገን ቪዲዮን እንጨርሳለን። እና ፕሪቪየስ ቪዲዮ ላይ እና ሁሉንም ተጠቅመን ብሬድቦርድን፣ ሬዚስተሮችን፣ ትራንዚስተሮችን ተጠቅመን ይሄኛውን መብራት ኦን ኤልኢዲውን ኦን ኦፍ ማብራት ማጥፋት ይችለናል ማለት ነው። ስዊቹን ተጠቅመን ስዊቹ ደግሞ ባለ ላስት ዊክ እንዳየ ነው ዝም ብሎ በቃ ከምኑን ኮኔክት የሚያደርግ ሁለቱን ኮኔክሽን እንዲኖር እንዳይኖር የሚፈጥር ነገር ነው። እና በዛኛው ቪዲዮም ላይ ያየነው ምንድን ነው ትራንዚስተሩን ኦን እና ኦፍ ለማድረግ ይሄኛውን ሰርኪት በዚህኛው ከረንት እንዲሄድ እንዳይሄድ ላለማድረግ ከረንት ሲሄድ ብቻ ነው ኤልኢዲ የሚበራው እንዳየ ነው ከዚህ በፊት አይ ቲንክ ፓርት 0 ላይ ያየ ነው እንደዛ ነበር። ስለዚህ ይሄኛውን ቮልቴጅ ከሰጠ ነው አትሊስት 0.7 ቮልት ወይም አባቭ ከሰጠ ነው ይሄኛው ኮኔክሽን እንደሚፈጠር ከረንት ሙቭ እንደማያደርግ ካልሰጠ ነው ምንም ቮልቴጅ ካልሰጠ ነው ደግሞ ከረንት ምንም ሙቭ እንደማያደርግ አይተናል። እሱን አይተን አሁን ይሄኛው ሰርኪተሪ እስካሁን ያየ ነው ለሚቀጥለው which is ላጂክ ጌት ምን እንደሚሆን ምን እንደሆነ ለማየት መንደርደሪያ ይሆነናል። እሺ አሁን እሱን እሺ ቀጥታ ላጂክ ጌት ምን እንደሆነ ስለሱ እንግባ። ስለዚህ ምንድን ነው ላጂክ ጌት? Alright, logic gate ወይ አንድ ወይም ሞር ኢንፑት ካለ ኢንፑት ላጂክ ጌት ይወስድና አንድ አውትፑት ይሰጠናል። So logic gate basically እንደዛ ነው። አንድ ወይም ሞር ኢንፑት ይወስዳል ከዛ አንድ አውትፑት ያወጣል። ናው ኢንፑት ምንድን ነው አውትፑት ምንድን ነው የሚለውን እኔ በሎጂክ ጌት ኢንፑትስ አውትፑትስ are either ኢንፑት ወይ አውትፑት either አንድ ነው የሚሆኑት አንድ or zero right or zero on ወይ off right ወይም ደግሞ በቮልቴጅ ደግሞ so it will be 0 volts right for off. For on it will be non-zero volts. Non-zero volts. So basically the inputs outputs are in these properties. Wait, and these represent different type of representation ናቸው። On and off እንላለን። The same thing on and off የምንለው ወይ በአንድ ወይ በዜሮ represent ማድረግ እንችላለን። ወይም በ0 ቮልት ደግሞ ናን 0 ቮልት ናን 0 ቮልት ማለት በቃ 0 ቮልት ያለው ነው። ይሄኛው ኢንፑት አውትፑት ሪፕሬዘንቴሽን ኦልሬዲ ኢምፕሊመንት ያደረግነውን ይሄኛውን ማለት ነው። ይሄኛውን ሰርኪት ባለፈው የሰራውን ሰርኪት የትኛው ጋር ነው ኢንፑት አውትፑት የሚሆነው ካልን ኢንፑቱ ይሄኛው ነው የሚሆነው ስዊቹ ማለት ነው። ይሄኛው ስዊች ይሄኛውን ኦን እና ኦፍ የምናደርገው ይሄኛው ኢንፑት ይሆናል ማለት ነው። ቤዝድ ኦን ከዚህኛውን ኢንፑት አውትፑቱ ወይ ኤልኢዲ ይበራል ወይ አይበራም። ስለዚህ ኤልኢዲ አውትፑት ነው የሚሆነው ስዊቹ ደግሞ ኢንፑት ነው የሚሆነው either 0 or 1 right either 0 or 1 on and off right 0 ሲሆን ምንም ቮልቴጅ አልሰጠነውም right or 0 volt on ሲሆን ደግሞ ቮልቴጅ እንሰጠዋለን which is at least የኛ resistor at least 0.7 volts
ወይ አባቭ ነው about 0.7 ቮልት አካባቢ። ስለዚህ ኦን ሲሆን አንድ ነው የሚሆነው ሬፕሬዘንት የምናደርገው አንድ ነው እና ኦን ሆኗል እንላለን እና የሚሰጠው ነን ዚሮ ቮልት ነው which is ነን ዚሮ ቮልት። ይሄኛው በኢንፑቱ ኦን ወይ ኦፍ እሱ ነው። አውትፑቱንም ሲሚላር ኮንሰፕት እናያለን። ቴክኒካሊ አውትፑት will be የሚሆነው እዚህ ጋር ነው ግን አሁን በኤልኢዲዩ ነው። ኦኬ ኤልኢዲዩ አውትፑት ነው የምንል። ስለዚህ እዚህ ጋር እንደዚህ ድሮ አድርገን እዚህ ጋር ነው አውትፑቱ ብንል ከረንት ይሄኛው ኦፍ ሲሆን ከረንት ሙቭ እያደረገ አይደለም። ከረንት ሙቭ ካላደረገ ደግሞ across the resistor right the voltage difference across the resistor ምንድን ነው የሚሆነው? ዜሮ። ስለዚህ ስለዚህ እዚህ ጋር አውትፑቱ ላይ ዜሮ ቮልቴጅ ነው የሚሆነው ማለት ነው። ስለዚህ እዚህ ጋር ይሄ ኦፍ ከሆነ ኦፍ ነው የሚሆነው፣ ኤልኢዲውም ኦፍ ነው የሚሆነው፣ እዚህ ጋር አውትፑቱም ኦፍ ነው የሚሆነው ማለት ነው። ኦን ሲሆን ደግሞ ምን ይሆናል? ከረንት ሙቭ ማድረግ ይጀምራል through the resistor። እንደዛ ሲሆን ምን ይሆናል? ቮልቴጅ ዲፈረንስ ይፈጥራል which is non zero voltage ይሆናል። non zero volt ደግሞ በኦን ነው የምንለው non zero volt ኢንፑቱ ኦን ነው የምንለው ወይ ነው አንድ ቁጥር ነው ብለን እንላለን። ስለዚህ ቤዚክሊ ኢንፑት አውትፑቱ እንደዚህ ነው የሚመስለው። ስለዚህ እሱንም አብረተነውም ብናየው ልክ ባለፈው እንዳደረግ ነው። ስለዚህ አብረተነውም ብናየው ኦን እዚህ ጋር ኦፍ ስለዚህ እንዳየ ነው ኦፍ ሲሆን በዚህኛው ስቴት ኦፍ ነው right ኦፍ ነው። ኢንፑቱ ኦፍ ነው፣ አውትፑቱም ኦፍ ነው። እዚህ ጋር ኦን ሲሆን ኢንፑቱ ኦን ነው። እዚህ ጋር ቮልቴጅ ክሬት አደረገ ነን ዚሮ ቮልት ነው ኢንፑቱ፣ አውትፑቱም ነን ዚሮ ቮልት ነው። አሁን ትሩዝ ቴብል ለሱ እንስራለን። እሺ አሁን ለዚህኛው ሰርኪት ትሩዝ ቴብል እንስራለን። ኦኬ ትሩዝ ቴብል ኦኬ ትሩዝ ቴብል ምንድነው ሪፕሬዘንት የሚያደርገው? ቤዚክሊ ኢንፑት እና አውትፑትን በቴብል አድርጎ ያሳየናል። ስለዚህ አሁን ኢንፑት እና አውትፑትን እኔ የዚህኛውን ፓርቲኩላር ማለት ነው። ኢንፑት አለን right and then output አለን። ኦኬ ስለዚህ ኢንፑቱ ለዚህኛው ማለት ነው ምን ያህል ፖሲቢሊቲዎች አሉት? ፖሲቢሊቲው አንደኛው ፖሲቢሊቲው እንደዚህኛው ስቴት ነው which is off right off state አለው which በ01 represent on off and represent የምናደርገው off ወይ 0 volt ወይ just off ብለን ወይ 0 represent እናደርጋለን። ስለዚህ 0 ነው right በዚህኛው ስቴት ኢንፑቱ 0 መሆን ይችላል። ሌላ ምን መሆን ይችላል? ኢንፑቱ ኦን መሆን ይችላል። ኦን ደግሞ ነን ዚሮ ቮልት ነው ኦን እሱን ደግሞ በሪፕሬዘንት የምናደርገው በአንድ ነው አንድ። ስለዚህ ኢንፑት ቫሪያዎቹ ወይ 0 ወይ 1 ናቸው። ከሁለቱ ሌላ ኢንፑት የለም። አውትፑትስ ምንድነው የሚሆነው? አሁን 0 ሲሆን አውትፑቱ ምንድነው? ቅድም እንዳየ ነው ምንም ነገር ካልሆነ አውትፑቱ 0 ነው የሚሆነው። ምንም ነገር የለም። ኢንፑቱ አንድ ሲሆን right ኦን ሲሆን ምን ይሆናል? ይሄም ኦን ይሆናል። ይሄም ኦን ይሆናል። ስለዚህ የዚህኛው ሎጂክ ጌት ትሩዝ ቴብሉ ምንድነው ይባል right ትሩዝ ቴብሉ ይሄን ይመስላል ማለት ነው። ይሄ ስፔሲፊክ ሰርኪት ስም አለው። ስሙ ምንድነው የሚባለው? በፈር ጌት ይባላል። እሺ ይሄኛው ነው ሪፕሬዘንቴሽን ሰርኪት የሰራው ነው ሪፕሬዘንቴሽን
ትሩዝ ቴብል ይሄን ይመስላል። ልክ እንዳየነው 0 ሲሆን 0 1 ሲሆን 1 ኢንፑት ይሄ ነው፣ አውትፑት ይሄ ነው። ሰርኪት ዳያግራም ላይ ስንሰራው ይሄኛው ነው ሰርኪት ዳያግራሙ ፎር በፈር ጌት የሚባል ቤዚክሊ whatever the input is, output is going to be the same ነው የሚሆነው። ስለዚህ ዳያግራሙ ይሄን ነው የሚመስለው እና በፈር ጌት ነው የሚባለው። ትሩዝ ቴብሉ ይሄ ነው። ምንም አይነት ኤ ቢሆን ራሱ ኤ ነው የሚሆነው። 0 ከሆነ 0 ነው፣ 1 ከሆነ 1 ነው። ኢንፑቱ እና አውትፑቱ ማለት ለሴም ነው የሚሆነው። እሺ አሁን ወደሚቀጥለው ጌቶች ስንሄድ ፕራይመሪ ጌትስ ነው የሚባሉት። አሁን የምናያቸው 7 ጌቶች ናቸው። ሎጂክ ጌት እና ሞስት ፋንዳሜንታል ጌት ነው የሚባሉት፣ ኢምፖርታንት ጌቶች። እነዚህን ጌቶች ተጠቅመን ነው ሌሎቹን ብዙ ማለት ነገሮች የምንሰራው ማለት ነው። የመጀመሪያው የእሱ ናት ጌት ወይም ኢንቨርተር ጌት የሚባል ነው። እንደምታዩት ዳያግራሙ ኤግዛክትሊ ላይክ በፈር ጌት ነው፣ ግን ኢንቨርትድ ነው። ይሄኛው እዚህ ጋር ክብ ነገር አለው ልዩነቱ። እሱ ምንድን ነው? ቤዚክሊ ኢንቨርት ያደርገዋል ማለት ነው። ኢንቨርት ያደርገዋል ማለት ይገለብጠዋል። ለምሳሌ ኢንፑቱ 0 ከሆነ አውትፑቱ 1 ይሆናል። ኢንፑቱ 1 ከሆነ አውትፑቱ 0 ይሆናል። ምን ማለት ነው? በሎጂክ በኤልኢዲው ሰርኪት ባየነው መሰረት ብናየው ኢንፑቱን ኦን ስናደርገው መብራቱ ይጠፋል። ኢንፑቱን ደግሞ ኦፍ ስናደርገው መብራቱ ይበራል። ተገላቢጦሽ ማለት ነው። ባለፈው ከፕሪቪየስ የሰራው ነው አይነት እና ይሄ ኢንቨርተር ጌት ነው የሚባለው። ይሄኛውን በኋላ ላይ ይሄኛውን ጌት በኋላ ላይ ኢምፕሊመንት አድርገን እንሰራዋለን በብሬድቦርዳችን ተጠቅመን ማለት ነው። እሺ ወደሚቀጥለው ጌት ስንሄድ ኤንድ ጌት ነው የሚባለው። ይሄኛው ትንሽ የሚለየው ካየናቸው ከፕሪቪየስ ጌቶቹ 2 ኢንፑት ነው ያለው። 2 ኢንፑት ነው ያለው። አውትፑቱ ስቲል 1 ነው የሚሆነው። ሁሉም አይነት ጌቶች የምናያቸው ኢንፑቶቹ 1 ወይ ማልቲፕል ሊሆኑ ይችላሉ። ሎጂክ ጌት እንደዛ ነው። አውትፑቱ ግን 1 ነው የሚሆነው። እንደምታዩት ሁለት አውትፑት አለ። ኤ ቢ እንበለው፣ አንደኛውን ኤ እንበለው፣ አንደኛውን ቢ እንበለው። አውትፑቱ ምን ይሆናል? ለኤንድ ጌት ሁለቱም ኦፍ ከሆነ ሁለቱም 0 ከሆነ አውትፑቱ 0 ይሆናል። አንደኛው 0 ሆኖ አንደኛው ኦን ከሆነ ከእንደገና አውትፑቱ ስቲል 0 ነው የሚሆነው። የኤ ደግሞ ኦን ሆኖ ቢ ደግሞ ኦፍ ከሆነ ስቲል አውትፑቱ ኦፍ ነው የሚሆነው፣ 0 ነው የሚሆነው። ሁለቱ ብቻ ኦን ከሆኑ ሁለቱም 1 ከሆኑ ብቻ ነው አውትፑቱ 1 የሚሆነው። ይሄ እንደዚህ የሚያደርገው ጌቶች ምን የሚባሉት? ኤንድ ጌት ይባላሉ። ኮምፒውተር ፕሮግራሚንግ ወይ ፕሮግራሚንግ ላይ ትንሽ አይዲያ ካላችሁ ይሄኛው ሁለቱም ትሩ ሲሆን ኤንድ ሎጂክ ሁለቱም ትሩ ሲሆን ትሩ ይሆናል አውትፑቱ። አንደኛው ግን አንደኛው ፎልስ ከሆነ ወይም ሁለቱም ፎልስ ከሆኑ አውትፑቱ ሁሌ ፎልስ ነው የሚሆነው። እሺ ወደሚቀጥለው ስንሄድ ደግሞ የሚቀጥለው ምንድን ነው የሚሆነው? ኦር ጌት ነው የምናየው። ኦር ጌት የሎጂክ ሰርኪት ዳያግራም ሎጂክ ይህን ይመስላል። ይህም 2 ኢንፑት ነው ያለው። 2 ኦር ሞር ኢንፑት ነው ባይ ዘ ዌይ ሊኖር የሚችለው። ሴም ቲንግ ፎር ኤንድ ጌት ወይ 2 ሊኖረው ይችላል ወይ ሞር ሊኖር ይችላል። ግን አሁን የምናየው በ2 ኢንፑት ነው። ስለዚህ 2 ኢንፑት ከኖረው ኦር ጌት ምንድን የሚያደርገው? ሁለቱም ኦፍ ከሆነ ሁለቱም 0 ከሆነ 0 ነው የሚሆነው። አንዱ ኦፍ ሆኖ ወይ 0 ነው። አንደኛው ኦን ወይም 1 ከሆነ ምን የሚሆነው? 1 ነው የሚሆነው አውትፑቱ። ይሄኛውም ተገላቢጦሽ ወይ የኤ ወይ የቢ ከሁለቱ 1 ከሆኑ እና አንደኛው ኦፍ ከሆነ ስቲል ኦን ነው የሚሆነው። ሁለቱም ደግሞ ኦን ከሆኑ ስቲል 1 ነው ኦን ነው የሚሆነው። ይሄ የኦር ጌት ቢሄቪየር ነው። ባይ ዘ ዌይ የአልጀብሪክ ቡሊያን አልጀብሪክ ኤክስፕሬሽኑ ለኤንድ ጌት
ስለ ቡሊየን አልጀብራ ወደፊት የምናየው ከሆነ ብቻ እንደዚህ ነው የሚጻፈው። ኢንፑቱ ኤ ቢ ከሆነ ኤ ዳት ቢ ነው የሚሆነው ኤንድ ጌት ፎር ኤንድ ጌት። ፎር ኦር ጌት ደግሞ ኤ ፕላስ ቢ ነው የሚሆነው። እስናት ላይክ እንደ ትክክለኛው እንደ ሬጉላር አልጀብራ ኤ ፕላስ ቢ ሳይሆን የቡሊየን አልጀብራ ትንሽ የተለየ ነው። ስለሱ ወደፊት የምናየው ይሆናል። ብቻ ግን ሲምቦሉን ለማየት ከፈለጋቸው ይህን ይመስላል። ኦኬ፣ የሚቀጥለው የምናየው ዩኒቨርሳል ጌትስ የሚባሉ ናቸው። እነሱም ናንድ ጌት ናንድ ጌት እና ኖር ጌት ናቸው። እነዚህን ጌቶች ተጠቅመን ቤዚክሊ ኤኒ ታይፕ ኦፍ ጌት እነዚህን ኮምቢኔሽኖች ተጠቅመው ሁለቱን ጌቶች ሁሉም አይነት ጌቶችን መስራት እንችላለን። ለዛ ነው ዩኒቨርሳል ጌት የሚባሉት ማለት ነው። እሺ፣ ከናንድ ጌት እንጀምር። ናንድ ጌት እንደምታዩት ኤንድ ጌትን ይመስላል። የሰርኪት ዳያግራሙ ራሱ ብታዩት ሎክስ ላይክ ኤንድ ጌት፣ ግን ልዩነቱ ምንድን ነው? እዚች ጋር ሰርክል አለችው። ይሄ ለኢንቨርተሩን እንዳየ ነው። ኢንቨርተሩ ላይ እንደዚህ ክብ አለ። እንደዚህ ክብ ሲኖር ምን የሚያደርገው? ተገላቢጦች ኢንቨርት ያደርገዋል። እና ይሄ ምንድነው? ቤዚክሊ ናንድ ጌት ማለት ናት ኤንድ ጌት እና የቡሊየን አልጀብራ ኤክስፕሬሽኑ ራሱ የኤንድ ጌት ኤክስፕሬሽን አለው። ከላዩ ባር እናደርግበታለን። ይሄ ካደረግን ምን የሚለው ኢንቨርት እናደርገዋለን ማለት ነው። ስለዚህ የኢንፑትና አውትፑትን ራሱ ብታዩት ከኤንድ ጌት ጋር ኦልሞስት ኤግዛክትሊ ተገላቢጦች ነው። ኤንድ ጌት ሁለቱ ኦን ሲሆኑ ኦን ይሆናል፣ ሌሎቹ ኦፍ ናቸው። ናንድ ጌት ወይም ናት ጌት ደግሞ ኦፖዚት ነው። ስለዚህ ይሄ ደግሞ ሁሉም ሌሎቹ እንዳለ ኦን ነው የሚሆኑት። ኦፍ የሚሆነው ሁለቱም ቫሊዎች ኤ እና ቢ ኦን ሲሆን ብቻ ነው። ስለዚህ ኢንቨርት ያደርግ ነው የተገላቢጦች ማለት ነው። ኖር ጌትም ስታዩት ሲሚላር ነው። ኖር ጌት ደግሞ ሎክስ ኤግዛክትሊ ላይክ ኦር ጌት። ኦር ጌትን ብናየው ልዩነቱ ምንድነው? እዚህ ጋር ኢንቨርተር አለው፣ እንደ የኢንቨርተር ሲምቦል አለው እና ምንድነው የሚያደርገው? ልክ ሎክስ ኤግዛክትሊ ላይክ ኦር ጌት በት ኢንቨርተር ነው የሚሆነው። ስለዚህ ቫሊዩ ምንድነው የሚሆነው? ኢንፑትና አውትፑትን ብታዩት የኦር ጌት ሁሉም ላይ ኦን ሆኖ ሁሉም ላይ ኦን የሆነው እዛ ደግሞ ኦፍ ነው የሚሆነው። ኦን የሆነው ደግሞ እዚህ ደግሞ ኦፍ ነው የሚሆነው። ስለዚህ ለኖር ጌት ወይ ናት ኦር ጌት 0 ሲሆን 1 ነው የሚሆነው። 0 1 ኦር 1 1 ኦር 1 0 ሲሆን ደግሞ እንዳለ ኦፍ ነው የሚሆነው። ይሄን ነው የሚመስለው። አሁን የሚቀጥለው ደግሞ ኤክስክሉሲቭ ጌትስ የሚባሉት ነው የሚሄደው። እነሱም ኤክስ ኦር እና ኤክስ ኖር ጌት ናቸው። ኤክስ ሬፕሬዘንት የሚያደርገው ኤክስክሉሲቭ ነው። ኤክስክሉሲቭ ኦር ነው። የሰርኪት ዳያግራም ራሱ ብታዩ የሲምቦልን ራሱ ብታዩት ሎክስ ኤግዛክትሊ ላይክ ኦር ጌት። ልዩነቱ ምንድን ነው? እዚች ጋር እንደዚህ ከርቭ ነገር አለ፣ አንድ ከርቭ ተጨምሮበታል። እሱ ሬፕሬዘንት የሚያደርገው ኤክስክሉሲቭ ነው። ስለዚህ ኤክስክሉሲቭ ኦር ጌት ይባላል። የቡሊየን አልጀብራ ሲምቦሉ ልክ እንደ ኦር ጌት ሆኖ ግን እዚህኛው ፕላሱ ላይ ሰርክል አለው እና ከኦር ጌት ጋር ራሱ ከምፔር ስናደርገው ምንድን ነው ኦልሞስት ትንሽ የሚቀራረብ አለው። 0 ከሆነ እዚህ ጋም 0 ነው። 0 1 ኦር 1 0 ደግሞ ከሆነ ሁለቱም 1 ነው። ግን ኤክስክሉሲቭ ኦር ላይ የመጨረሻው ቫሊዩ ሁለቱም ኦን ከሆኑ ይሄ ኦፍ ነው። በኦር ጌት ላይ ግን ሁለቱ ምንድነው የሚሆኑት? ሁለቱ ቫሊዎች ኦን ከሆኑ እዛም ኦን ነው የሚሆነው። ያኛው ኦር ጌት የሁለቱንም ኢንክሉድ ያደርጋል። የኤክስ ኦር ጌት ግን ኤክስክሉድ ያደርጋል የሁለቱን ቫሊዩ ኦን መሆናቸው ኦኑን። ለዛ ነው ኤክስክሉሲቭ ጌት የተባለው። ስለዚህ ቫሊዎቹ ብቻ ግን የኢንፑት አውትፑቱ ይሄን ይመስላሉ። ኤክስ ኖር ጌት ጋስ ደግሞ ስንሄድ ምንድነው ከሲምቦሉ ራሱ በመጀመሪያ ብንጀምር
it looks exactly like exclusive OR gate, right? እዚህ ጋር እንደዚህ ሲምቦል አለው OR gate ይመስላል። ከዛ እዚህ ጋርም እንደዚህ ነገር አለው ኤክስክሉሲቭ ይመስላል። ኤክስክሉሲቭ OR gate ይመስላል። ግን የዚህኛው ምንድን ነው? እዚህ ጋር ሰርክል አላት። ይሄ ሰርክል እስካሁን ያየነው እንደሚያደርገው ኢንቨርት ያደርጋል እና ይሄ ኤክስ ኖር ጌት ኤክስክሉሲቭ ናት ኦር ጌት ነው። ስለዚህ it looks exactly like exclusive OR gate but the opposite. ስለዚህ አሁን ኤክስክሉሲቭ OR 0 እዚህ ጋር 0 ነበር። ይሄ ደግሞ ገለበጠው 1 ይሆናል። 1 0 or 0 1 ደግሞ ሲሆኑ 1 1 ነበር። ይሄ ደግሞ ይገለብጠዋል 0 0 1 1 ሲሆን እዛ 0 ነበር። ይሄ 1 ይሆናል። the opposite ኢንቨርት ያደርገዋል ማለት ነው። ይሄን ይመስላል። አሁን ቢልድ የምናደርገው ይሄኛው ነው። ናን ኢንቨርተሩ ወይ ናት ጌት የሚባለው የሰርኪት ዳያግራሙ ይሄን ይመስላል። እዚህ ጋር ትራንዚስተር ይኖረናል። እዚህ ጋር ሁለት ሬዚስተሮች ይኖረናል። ኢንፑቱ ይሄ ነው የሚሆነው። ይሄኛው ሬዚስተር ቤዚክሊ ከረንት ሊሚተር ነው ለትራንዚስተሩ ቤዝ። ይሄኛውን ሬዚስተሩን ግን የአክቹዋሊ ፈንክሽን አለው። እሱን ምን እንደሆነ ቢልድ ስናደርግ እናያለን። ብቻ ግን የናት ጌት ወይ ኢንቨርተር ጌት ሰርኪት ዳያግራሙ ይሄን ይመስላል። በኤንፒኤን ትራንዚስተር ተጠቅመን የምንሰራው ከሆነ ማለት ነው። አሁን ወደ እሱ እንሄድ፣ እሱን ቢልድ እናድርግ። ኢንቨርተር ጌት ወይም ናት ጌት ሰርኪት ዳያግራሙ ይመስላል። ቤዚክሊ ከባለፈው ጋር ይመሳሰላል። ይሄኛው ዝም ብሎ የበርፈር ጌቱ ነው። የበርፈር ጌት ያየ ነው ከዚህ በፊት ማለት ነው። ከሱ ጋር ትንሽ ይመሳሰላል። ልዩነቱ ምንድን ነው? ይሄኛው ሁለት ሬዚስተር ነው ያለው በርፈር ጌቱ፣ አንደኛው ለቤዝ አንደኛው ለኤልኢዲ። እዚህ ጋር ግን የምናየው 3 ሬዚስተሮች አሉ። ስቲል ለቤዝ እና ለኤልኢዲ አለ፣ ግን ሌላ አንድ ሬዚስተር ተጨምሯል። እሱና አንድ ዲስቲንጉሽን ፊቸር የምናየው። ሌላ ምንድን ነው የምናየው? እዚህ ጋር ሁለት ብራንቾች አሉት። አንደኛው ብራንች ከትራንዚስተሩ ከሶርሱ ወደ ግራውንድ የሚወስድ እና ሌላ ብራንች ደግሞ ኤልኢዲው ብቻ ያለበት፣ ኤልኢዲው እና የኤልኢዲ ሬዚስተር ያለበት። እዚህ ጋር ግን የምናየው ኤልኢዲው እና ኤልኢዲ ሬዚስተሩ ከትራንዚስተሩ ከኮሌክተር ኤሚተር ሁሉም በአንድ ሰርኪት ላይ ነው ያሉት። ልዩነቱ የበርፈር ጌት እና የትራንዚስተር የኢንቨርተር ናት ጌት ዩዚንግ ኤንፒኤን ትራንዚስተር ልዩነቱ ይህን ይመስላል። ሌላ እሺ፣ አሁን እሱን አንድ በአንድ ነው። ይሄኛውን ይመስላል ቫሊዎቹ። ይሄኛው ሲ አርቢ እና አርኤል ኤሉ ያው ኤልኢዲውን ሬዚስተር ለማለት ነው። አርቢ የቤዙን ሬዚስተር ነው። አርሲ ደግሞ የከረንት ሊሚተሩ ነው የዚህኛውን። ስለዚህ እንደዚህ ነው የጻፍኩት። ሬዚስተሩ ቫሊያቸው ይሄኛው ነው። የዚህኛው 5.6 ኬ ከዚህ በፊት እንዳለው 1000 ነው። ስለዚህ 5.6,000 ኪሎ ኦምስ። የዚህኛው የቤዝ ሬዚስተሩ ደግሞ 1 ኪሎ ኦምስ ነው። ስለዚህ 1000 ኦምስ። የኤልኢዲ ደግሞ ልክ እንደ ባለፈው 216 ኦምስ ነው። ኢምፕሊሜንቴሽኑ ይህን ይመስላል። ብሬድቦርድ ተጠቅመን የምንሰራው። ስለዚህ ይሄኛውን ትሬስ እናድርግ የትኛው እንደሆነ። ከቤዙን ጀምር፣ ከትራንዚስተሩ ቤዝ። ይሄ የሚሄደው እንዴት ነው? ከሶርስ ይሄዳል ስዊቹ ጋር። ከስዊቹ ደግሞ የትራንዚስተሩ ቤዝ ሬዚስተሩ ጋር ይሄዳል። የቤዙን ሬዚስተር ከዛ ቤዙ ጋር። እሺ፣ ከዚህ የምናየው ከፖዚቲቭ ይሄዳል፣ ከሶርስ ይሄዳል፣ ስዊቹ ጋር ይሄዳል። ከስዊቹ የቤዙ ትራንዚስተር ጋር ይሄዳል። ይሄኛው ማለት ነው። ይሄ እሱ ነው። ከዛ እሱ ወዴት ይሄዳል?
ይሄ ቤዙ ሬዚስተር ይሄ ማለት ነው ቤዙ ሬዚስተር። እሱ ቀጥታ ይሄዳል ቤዙ ይሄዳል። የቤዙ መስመር ላይ ነው ያለው። በዚህ በኩል ይሄዳል ቤዙ ሬዚስተር ማለት ነው የማዕከለኛው ላይ ቤዙ ላይ ይሄዳል። እሺ ያኛው ደግሞ ከሶርስ ይሄዳል አርሲ ላይ ይሄዳል ከረንት ሊሚተሩ። ከዛ ብራንች አለ እሱን ነው ይሄኛው ነው እሱ ከፖዚቲቭ ሶርስ ይሄዳል ይሄኛው ሬዚስተር ማለት ነው። ከዛ እዚህ ጋር ይደርሳል ይሄ ማለት ነው። ከዚህ ይሄዳል እዚህ ጋር ይደርሳል። አሁን አንደኛው ወደ ኮሌክተሩ ይሄዳል አይ ትራንዚስተሩ ኮሌክተር፣ አንደኛው ደግሞ ወደ ኤልኢዲ ብራንች ይሄዳል። እሱን ነው ስለዚህ እንዳየነው ይሄ ነው ይሄዳል እዚች ጋር ነው የሱ ይሄ መስመር። ስለዚህ ይሄዳል አንደኛው ወደ ኤልኢዲ የሚሄደው ነው ይሄ ነው። ሌላው ደግሞ ቀጥታ የኮሌክተሩ የትራንዚስተሩ ኮሌክተሩ ጋር የሚሄድ ነው ማለት ነው። ስለዚህ ይሄኛው ነው ብራንቹ። ስለዚህ አንዱ ወደዚህ ይሄዳል አንዱ ወደ የትራንዚስተሩ ኮሌክተር ይሄዳል። ትራንዚስተሩ ኮሌክተር ይሄዳል ወደ ኤልኢዲ ይሄዳል። ኤልኢዲው ይሄ ማለት ነው ትራንዚስተሩ ይገባል ከዛ ይሄዳል በኤልኢዲው ከዛ ግራውንድ ጋር ኔጌቲቭ ይገባል ይሄዳል ግራውንድ ይሄዳል። የትራንዚስተሩ እሱ ቀጥታ ይሄዳል ከኮሌክተር ኤሚተር። ኤሚተሩ ደግሞ ይሄ ነው ይሄ ደግሞ ይመጣል ቀጥታ ኔጌቲቭ ወይ ግራውንድ ጋር ይገባል ይሄዳል ግራውንድ ጋር ይገባል። ስለዚህ ይሄን ይመስላል። አንድ ነገር ኦብዘርቭ የምናደርገው ምንድነው ይሄዳል ይሄኛውን ስናየው ይሄ መብራት መቼም ላይ ጠፋ ነው እንላለን። ለምን ሁሌ ከረንት ይሄዳል ከዚህ ይሄዳል ይመጣል ይበራል ይገባል እና ይሄ ኖረም አልኖረም ምንም ልዩነት አያመጣም ልንል እንችላለን። ግን ይሄኛው ልዩነት አለው። ይሄኛውን ቤዙን ስናጠፋው ስናበራው ልዩነት አለው እና የኢንቨርተር ሰርኪት ዳያግራም ስለሆነ አንድም የምንገምተው ምንድነው ይሄኛውን ኮኔክት ስናደርገው ወይ ኦን ስናደርገው ኤልኢዲ ይጠፋል። ኦፍ ስናደርገው ላይ ኮኔክት ሳናደርገው ስንቀር ኤልኢዲ ደግሞ ይጠፋል። ኦን ስናደርገው ይጠፋል ኦፍ ስናደርገው ይበራል ነው የምንለው። ስለዚህ እሱን መጀመሪያ ይሄንን ለምን ይሄኛው እንደዚህ ስናደርገው ይጠፋል ለምን ይበራል ከሚለውን ከመሄዳችን በፊት ኮኔክት እናድርገውና ይሄንን ቼክ እናድርግ። alright ስለዚህ ፖዚቲቭን ፖዚቲቭ ኔጌቲቭን ኔጌቲቭ ከዛ ላብረው። alright ስለዚህ አሁን ምንም ሳናደርገው ይሄንን ስዊቹን ኮኔክት ሳደርገው ይሄ ኦፕን ነው ማለት ነው። ይሄ ኦፕን ነው ማለት ይሄ ቤዙ ጋር ከረንት የለም። ከረንት ከሌለ ደግሞ ከረንት ከዚህ ወደዚህ አይሄድም ማለት ነው። ስለዚህ ወደዚህ ካልሄደ ከረንት በዚህ አማራጩ በዚህ ነው በዚህ ብቻ መሄድ ነው የከረንት አማራጭ ማለት ነው። ይሄን ኦን ስናደርግስ ይሄን ካብራን ደግሞ ምን ይሆናል? ከረንት ከዚህ ወደዚህ ማለፍ ይችላል። ከዚህ ወደዚህ ማለፍ ይችላል። እንደ ድሮ አሰምሽናችን ደግሞ ከዚህም በዚህም ማለፍ ይችል ነበር አይደል? እሱን ደግሞ አይተን ነው ኦን ብናደርገው ማለት ነው። እስኪ እናድርግ። alright ስለዚህ ኦን ሳደርገው ጠፋ። ስለዚህ ከረንት በዚህ ጋር እየሄደ አይደለም፣ ከረንት በዚህ ጋር ብቻ ነው እየሄደ ያለው ማለት ነው። ይሄ ለምንድን ነው የሚሆነው? አሁን ወደሱ ነው። ለምን እንደዚህ ሆነ? ለምን ስንለቀው ይበራል፣ ስናጠፋው ይጠፋል? by the way ትሩዝ ቴብሉን ለዚህ ስንሰራ ማለት ነው ትሩዝ ቴብሉ እንዳየነው ኢንፑት እና አውትፑት አለው አይደል? ኢንፑት አውትፑት። ስለዚህ ያየነው ምንድነው ይሄ ምንም ሳናደርገው ኦፍ ማለት ነው በዜሮ። አውትፑቱ ምንድነው? ኦን በረን። ኦን ስናደርገው አንድ ማለት ነው
አውትፑቱ ምንድን ነው? ጠፋ። ስለዚህ የኢንቨርተሩ ራይት የናት ጌት ይሄን ይመስላል ማለት የናት ጌት ኢንቨርተሩ የእንትኑን ያየ ነው የበፈሩን የባለፈው የበፈሩን ያየ ነው ምንድነው የሆነው ኦን ሲሆን ኦን ነው ኦፍ ሲሆን ኦፍ ነው ኦን ሲሆን ኦን ራይት የዚህ ግን ምንድነው ኦፍ ሲሆን ኦን ነው ኦን ሲሆን ደግሞ ኦፍ የዚህ ማለት ነው የዚህ የባለፈውን ሰርኪት ደግሞ ሄደን ነው ከእንደገና ሪፍሬሽ ለማድረግ ይሄን ከዚህ ልንቀረውና እዚህ ጋር ራይዚንግ ተጋር ኦኬ እዚህ ጋር ፖዚቲቭ ኔጌቲቭ ኦኬ አሁን እንዳየነው ኮኔክትድ ሆኗል ግን አይበራም ራይት ኦፍ ሆኗል ኦፍ እስኪ ስናበራውስ ኦን ሲሆን ደግሞ ኦን ሲሆን ኦን ኦፍ ሲሆን ኦፍ የዚህኛው ደግሞ ተገላቢጦሽ ማለት ነው የዚህ ደግሞ ኦፍ ሲሆን ኦን ሲሆን ኦፍ ኦልራይት ይሄን ይመስላል አሁን ወደ ኤክስፕላኔሽኑ እንሂድ ለምን እንደዚህ ሆነ ለምን ይሄ ኦን ሲሆን በዚህ ብቻ ይላል ለምን መብራቱ ለዚህ አይበራም እሺ አሁን ይሄንን ከማየታችን በፊት ለምንድን ነው ይሄን ስናበራው ራይት ኦን ስናደርገው በዚህ ብቻ የሚሄደው በዚህ ብቻ የማይሄደው ለማየት ስለ ከረንት መጀመሪያ ነው ከረንት እንዴት ነው እዚህ ውስጥ የሚሄደው ራይት እዚህ ጋር አሁን ከረንት ይሄዳል ራይት ከረንቶች ይመጣል እዚህ ጋር ይመጣል ይሄዳል ራይት እዚህ ጋር ሲደርስ ምን ነው የሚያደርገው ስፕሊት ያደርጋል ራይት የተወሰኑት ወደዚህ ይሄዳሉ ወደ ተወሰኑት ወደዚህ ይሄዳሉ እዚህ ጋር ሲደርሱ ምንድነው የሚሆኑት ኮምባይን ያደርጋሉ ከዛ ይሄዳሉ ከነገና ስፕሊት ያደርጋሉ እዚህ ኮምባይን ያደርጋሉ ስለዚህ የቶታል እዚህ ጋር ቶታል ነው የሚሆኑት ቶታል ከረንት እዚህ ጋር ደግሞ ስፕሊት ይሆናሉ እሺ ወደዚህ የሚሄደው ከረንት I1 ነው እንበል ወደዚህ ደግሞ የሚሄደው ከረንት I2 ይሄን በምንድነው ፎርሙላ የምናደርገው ቶታል ከረንት እንበል ቶታል ከረንት እዚህ ጋር በቲ ብናደርገው ቶታል ከረንቱ equals to I1 and I2 right I1 and I2 መተው combine ሲያደርጉ ቶታል ከረንቱን ይሰጣናል ቶታል ከረንቱ ብሬክ አውት ሲያደርግ እዚህ ሁለቱን ከረንት ይሰጣናል ስለዚህ ምን I1 plus I2 right I1 and I2 ይሆናሉ ማለት ነው ይሄኛው አንድ ፎርሙላ ስለ ከረንት ያየነው እዚህ ጋርስ ምንድን ነው የምናየው እዚህ ጋር የምናየው ይሄ ዝም ብሎ ገመድ ከሆነ ኦልሞስት ምንም ሬዚስተር እንደሌለው ነው አገር የምናየው ግን እንበልና በጣም ትንሽ የሆነ ዝም ብሎ ካፕር ዋየር ስለሆነ በጣም ትንሽ ሬዚስተር ይኖራል ዝም ብለን ይሄኛውን አንድ ሬዚስተር አለው እንበል ይሄ ገመዱ ራሱ ስለዚህ ዝም ብለን R1 እንበለው ይሄኛውን ደግሞ ዝም ብለን ይሄ ኦልሬዲ R ስላለ እዚህ ጋር ዝም ብለን R2 እንበለው R2 የዚህኛውን የRLን ማለት ነው R2 ያለ እዚህ ጋር ዝም ብለን 0 ከምንለው because it's not 0 በጣም ትንሽ ነው R1 እንበለው ስለዚህ ይሄኛውን በኦምስ ሎ የከረንቱን የሁለቱን ከረንቶች ማወቅ ይቻላል ኦምስ ሎ ምንድን ነው የሚለው ኦምስ ሎ እስካሁን እንዳየነው voltage equal to current times resistor ነው የሚለው right ስለዚህ ይሄን ከእንደገና ስንጽፈው current is equal to voltage over resistor ነው የሚሆነው ኦኬ ስለዚህ ይሄኛውን ፎርሙላ ተጠቅመን R1 ስለ ሁለቱ ከረንቶች ብንጽፍ right I1 voltage አለ ኦኬ actually voltage የሁለቱም the same ነው የሚሆነው right ለምን እዚህ ጋር የቮልቴጁ እዚህ የሶርስ ቮልቴጁ አለ
ሴም ነው ሁለቱም። እዚህ ጋር ደግሞ የግራውንዱ አለ ሁለቱም ሴም ነው። ስለዚህ ሁለቱም ሴም ቮልቴጅ ይወስዳሉ። ሴም ቮልቴጅ ድራፕ እዚህ ጋር አለ። ስለዚህ ይሄኛው የቮልቴጅ ድራፕ ምንድን ነው የሚሆነው? ሴም ነው የሚሆነው ሁለቱም አንድ አይነት ቮልቴጅ ነው የዚህኛው የብራንቹ ማለት ነው። ስለዚህ ምንድን ነው የሚሆነው? ቪ እንበለው የሁለቱንም ሴም ስለሆነ ኦቨር ይሄኛው የራሱ R1 ከዚህ የዚህኛው ማለት ነው የዚህኛው ብራንች የዚህኛውስ ብራንች for I2 we're going to do the same thing. So V over, which is going to be R2. Okay. Now, እነዚህ ሁለቱን እዚህ ጋር ፕለግ አድርገን እንጻፍ። ኦኬ። ስለዚህ ፕለግ ስናደርጋቸው እዚህ ጋር ምን ነው total current to V over R1 plus ይሄኛው ደግሞ V2 ይሄኛውን እዚህ ስንወስደው ማለት V over R2 which is basically this is equals to የሁለቱን አንድ ላይ ብናወጣቸው ማለት ነው ሴም እንትን ስላላቸው it's going to be 1 over R1 plus 1 over R2. Okay. እኛ የምንፈልገው ምንድን ነው? ምን ፎርሙላ ለማግኘት ነው? የዚህኛውን ከረንት ወደዚህ የሚሄደውን ከረንት in terms of የቶታል ከረንቱን እና የዚህኛውን ከረንት የዚህኛውንም ብራንች ኮንሲደር በማድረግ ማለት ነው። ለምሳሌ ማለት ነው ይሄኛውን ሬዚስተንስ ሳንቀይር እና እዚህ ጋር ሌላ ሬዚስተንስ ብናመጣ ይሄ the same resistance ወደዚህ የሚሄደው ከረንት ይለያል። እዚህ ጋር ትልቅ ከረንት ብናደርግ በዚህኛው ብራንች ላይ ትልቅ ከረንት ብናደርግ እዚህ ጋር ይመጡና እዚህ ጋር ትንሽ ብቻ ይሄዳል፣ ወደዚህ ጋር ብዙ ይሄዳል። እዚህ ጋር ደግሞ ትንሽ ከዚህ ደግሞ ያነሰ ሬዚስተር ብናደርግ ደግሞ ምንድነው የሚሄደው? እዚህ ጋር ሲመጡ ወደዚህ ሞር ይሄዳል፣ ወደዚህ ደግሞ ትንሽ ይሄዳል። ስለዚህ ይሄኛውን ከረንት ለማወቅ ይሄኛው ከዚህኛው ጋር ዲፔንደንት አለው ማለት ነው። ስለዚህ ይሄኛውን እነዚህን ዲፔንደንቶችና እና የቶታል ከረንቱም ያስፈልገናል። ስለዚህ ቶታል የሚመጣው ከረንትም ኢምፖርታንት ነው እና የዚህኛውን ካልኩሌት የምናደርግ ከሆነ የዚህኛውን ብራንች ኮንሲደር ማድረግ አለብን። ቤንዚን ከሆነ ወደዛኛው ኮንሲደር ማድረግ አለብን። ስለዚህ ይሄኛውን ተጠቅመን እና የቶታል ከረንቱን እና የእነዚህን ሬዚስተሮችንም ወደ አንድ ለማድረግ እንሞክራለን። ስለዚህ ቮልቴጁን ለብቻ ለማድረግ እንሞክር እዚህ ጋር። ስለዚህ ይሄኛውን ቮልቴጁን ለብቻ ለማድረግ ከሞከር ምን የምናደርገው ይሄኛውን በዚህኛውን ኢንቨርስ ቤዚክሊ ይሄኛውን በዚህኛው ዲቫይድ እናደርገዋለን እና እዚህኛውም በዚህ ዲቫይድ እናደርገዋለን። ስለዚህ ይሄ ምንድነው የሚመጣው? total current we're going to divide by this, both sides. ስለዚህ ይሄ ምንድነው የሚሆነው? 1 over R1 plus 1 over R2 equals to V because it cancels out. Alright, ስለዚህ አሁን የዚህኛውን ከረንት ማወቅ ከፈለግን ይሄኛውን ፕለግ ማድረግ እንችላለን። ስለዚህ I1ን እናውቃለን። ስለዚህ I1 equals to V voltage over R1 ቪን እናውቃለን። ኦልሬዲ እዚህ ጋር ካልኩሌት አድርገናል። እሱን ፕለግ እናድርገው እዚህ ጋር። ስለዚህ ይሄኛው ማለት ነው እሱን እዚህ ጋር ብናመጣው I1 equal to V over R1 ይሄ ምንድን ነው የሚሆነው? ቪ ኦልሬዲ ያለን ይሄኛው ማለት ነው። መጀመሪያ ይሄኛው ቤዚክሊ ይሄ ማለት 1 over R1 times V ማለት ነው። ስለዚህ 1 over Rን እናወጣዋለን times V ይሄኛው ማለት ነው። V which is IT
over 1 over R1 plus 1 over R2. Right? This is basically 1 over R1 times IT. ይሄኛው ምንድን ነው የሚሆነው? R1 times R2 over R2 plus R1. Right? Which is basically hey, we were dividing by like a fraction. We can flip it. So it's even 1 over R1 times, right, times IT, right, because we can just take that out, and then it's going to be R1 times R2 over R2 plus R1, right? As you got R1 and cancel ማድረግ እንችላለን። ስለዚህ what we have I1 equals to, right, IT አለን total current to, right, times R2 over R2 plus R1. Right? I1 በዚህ ጋር የሚሄደው current የቶታል current አለ እና also depends on የራሱንም resistorም consider ያደርጋል እና የዚህኛውን resistorም consider ያደርጋል, which is the correct form, right? And if we calculate the same thing for I2 ምንም እናገኘው, we just have to do the same thing, right? We just have to plug the same thing, and we're just going to have IT times R1 over R2 plus R1 እናገኛለን። ይሄ ፎርሙላ በጣም ኢምፖርታንት ፎርሙላ ነው። ቤዚክሊ እነዚህ ብራንቾች ዲቫይድ ብራንቾች እንደዚህ ብራንቾች ሲኖሩን እንደዚህ አይነት ፎርሙላዎችን የምንጠቀመው ከረንቱን ለማግኘት ማለት ነው። ኦራይት ስለዚህ ይሄ የሚባለው ይሄ ስም አለው current divider rule. ይሄ ምንድነው current divider rule። ስለዚህ ይሄንን ተጠቅመን እስኪ አሁን እንየው። ስለዚህ R1 and R2. So R1 is basically በጣም tiny ናት ያልነው ማለት ነው። for example like በዚህኛው R1 እና በጣም እቺ ገመዷ በጣም ታይኒ ናት ርዝመቷ ማለት ነው። የርዝመቱ የሬዚስተሩ የገመዱ ሬዚስተር usually ገመዱና thickness ማተር ያደርጋል። ግን በዚህኛው estimate ብናደርግ almost like R1 probably 0.0001 or something like that. R2 already እናውቃለን። R2 206 ohms, right? ስለዚህ R1 plus R2 is basically R2, right? If we እንትን ብናደርገው ማለት ነው ብናጠጋጋው almost R1, right, plus R1 plus R2 is basically R2 ነው። ለምን R1 extremely tiny, so ይሄን plus ሁለቱም የሚሆነው basically 216.0001, so basically round ብናደርገው like 2 digits or whatever to 216 ነው የሚመጣው። ስለዚህ R1 plus R2 is basically R2. እሺ ስለዚህ በዚህ current ላይ በዚህኛው የሚሄደው current ይሄኛውን ተጠቅመን
ምን ምናየው። ስለዚህ I1 equal to the total current። ስለዚህ ይሄኛው ምንድነው R2 plus R1 ነው የሚሆነው just basically R2። ስለዚህ የሚሆነው ምንድነው የሚሆነው R2 over R2 ነገር ይሆናል። ይሄ ካንሰል ሲሆን ምን ነው የሚሆነው I1 የሚሄደው እንዳለ የቶታል ከረንቱ I1 ነው ማለት ነው። ስለዚህ ምን የሚሆነው እንዳለ የቶታል ከረንቱ ቤዚክሊ ይሄ ካበራ ማለት ነው። እዚህ ከረንት መሄድ ከጀመረ ይሄኛውን ካበራ ነው ቤዚክሊ ኢንታየር ከረንቱ የሚሄደው ወዴት ነው? ወደዚህ። የቶታል ከረንቱ ይሄ ቶታል ከረንት ነው ብለናል። እሱ የሚሄደው እንዳለ ቤዚክሊ ወደዚህ I2 በዚህ ጋር የሚሄደው ማለት ነው። እሱ total current times R1 እንዳየነው በጣም ታይኒ ነው right over R2 plus 1 basically it's just R2 ነው ብለናል። ይሄ ምንድነው 0.0001 divided by this huge number right ይሄ በጣም ታይኒ ነው የሚሆነው እቺ ታይኒ ነው የምትሆነው እና total currentን for example let's say like 20 milliamps ብንል 20 milliamps ወደ amps ብንል 0.002 or something so 0.002 times 0.00 ምናምን ነገር ይሄ basically approximately ምን የሚሆነው 0.00000 ምናምን አንድ ምናምን እና basically ይሄ 0 ነው የሚሆነው ማለት ስለዚህ በዚህኛው የሚሄደው almost 0 ነው የሚሆነው በዚህኛው የሚሄደው almost then the total current ነው የሚሆነው ስለዚህ ይሄኛውን ስናበራው total current ይሄዳል እዚህ ጋር ምንም current አይሄድም ስለዚህ መብራቱ ምንም current አይሄድም በጣም extremely tiny current ነው basically round ብናደርገው 0 ማለት እንችላለን ለማለት እንጂ ያው exactly 0 በጣም ትንሽ ነው that's why we can see ተጠቅመን ብናየው right current እዚህ ጋር ምንም ካላደረገው of course ምንም current አይሄድም right እዚህ ጋር ምንም current ይሄ basically ቻፕ አድርገናል ማለት ነው እዚህ ጋር ይሄ ትራንዚስተሩ ምን እንደሚጠቅመን እዚህ ጋር current ከሰጠነው ብቻ ነው currentዎቹ ከዚህ የሚመጣው current ወደዚህ እንዲሄድ የሚያደርገው ያለበዛ ምንም ነገር አይሄድም ይላል ስለዚህ currentዎቹ አማራጫቸው ምንድነው በኤልኢዲ ብቻ መሄድ እንደዛ ሲሆን በዛ ይሄዳሉ ሲበራ ግን right ኦን ስናደርገው ግን ይሄ ይመጣል ማለት ኦን ስናደርገው እዚህ ጋር ባለፈው ይሄ ኦፍ ከሆነ ትራንዚስተሩ ወደዚህ እንዲሄዱ ያደርጋቸው ይከለክላቸዋል አሁን ግን ፈቀደላቸው ሲፈቅድላቸው ይሄኛውን ፎርሙላ ስናየው ምንድነው ኦልሞስት የሚመጣው ከረንቱ እንዳለ ቤት ነው የሚሄደው በዚህ በኩል ነው በዚህ ይመጣል ይሄዳል ወደዚህ ደግሞ ኦልሞስት ያየነው ኦልሞስት 0 right እዚህ ጋር ያየነው ኦልሞስት 0 እና that's the reason ስናደርገው ይጠፋል ስናደርገው ሁለቱንም ሳይድ ባይ ሳይድም ማየት እንችላለን right positive ኔጌቲቭን ከኔጌቲቭ ጋር alright sorry ጋር ማዱ ሂውጅ ነገር ነው alright ስለዚህ ይሄኛውን ኦን ስናደርገው ኦፍ ነው ይሄኛውን ደግሞ ኦን ስናደርገው ኦን ነው ስናደርገው ኦፍ ነው ይሄኛው የበፈሩ ነው ይሄ የዚህኛው ነው የናት ጌት ይሄ ስናጠፋው ይበራል ስንነካው ኦን ስናደርገው ደግሞ ናት ጌት ወይ ኢንቨርተር ጌት ይሄ ይመስላል የሚቀጥለው ምንድነው የምናየው ስለ የምናየው ሳይሆን ቢልድ እናደርጋለን ሌሎቹን ጌቶች ማለት ነው የኤንድ ጌትን ቢልድ እናደርጋለን ኦር ጌትን ቢልድ እናደርጋለን ከዛ ኤክስክሉሲቭ ኦርን ቢልድ እናደርግና ወደሚቀጥለው እንሄዳለን በዛ እንግዲህ